ያንተ ሚስት የሆነ መንገድ ላይ የሄደች የሆነ ሰው ይዞ እጇን ይዞ ቢመልሳት እንደው ምንድነው የሚሰማህ? እህት ቢሆኑ ራሱ አስበዋል። አንተ ጋር እውነት የለም ማለት አይደለም። እውነት ብዙ እውነት አለ። ግን እውነታ ደግሞ ህዝቡ የሚያውቀው ደግሞ አንድ እውነት አለ። ልጅቱ በህይወት አለች። በህይወት ያለች ልጅ ለምን ሞተች ተባለ? ልጃችን ምን ነካው? እስኪ አታደናቅጡትኝ፣ በፍቅር ጠይቁት እስኪ። የገጠር ልጅ ብዙ ነገር ያውቃል። ስለምታበሳጩን ነው እንጂ ተብሎ ነው። እውነት ነው። በጣም ብዙ ሰው ሰድበዋል፣ ብዙ ሰው አንቋሸዋል። ለሱ እኛ ይቅርታውን ወስዳለን፣ ምክንያቱም ተሰድበሃል። እውነቱን ከሰጠህን ግን እውነት ለመናገር አንተ ማንገስ እንችልበታለን። አንተ አንድና አንድ ነው የምትናገረው። እዛች የሆነችው እኔ የደበኩት ተለይቼ የደበኩትም ሆነ ምንም ነገር ያረኩት ነገር የለም። ሚኪ ጓደኞቼን እኮ ጠይቁ አልኩ። እኔ ከዚህ በላይ ምን ላድርግ? እኔ የሄድኩት እንደማንኛውም ተጓዥ ሆኜ አብሬ ነው። ወይ በሰው አማና ሄጄ አይደለም፣ ወይ በሰው ብር ሄጄ አይደለም፣ በራሴ በላቤ ነው። ስንት ብር ከፈልክ ስትሄድ? እሺ የከፈለልኝ የአጎቴ ነው፣ የአጎቴ ልጅ ማለት ነው። ስንት ከፈልኩልህ አለ? ገንዘቤ ያለው አሁን እነሱ ጋር ነው። የምሰራበትን ብር እሱ ጋር ነው የማደርገው። ተረዳኝ አይደል? አዎ ገብቶኛል። ጎበዝ። ግን ስንት ብር ከፈልኩልህ አለ? ወደዛ ለመሄጃ ነው 5500 ብር ነው ያለኝ። አሁን የኔ ራሱ መልስ አለኝ፣ አልተሰጠሁም እስካሁን ድረስ። ገባ? እኔ ሄድኩት በባህር ነው። ኦኬ ይኸውልህ የገጠር ልጅ ትልቁ ስህተት ምኑ ጋር እንደሆነ ልንገርህ። እነዛ ሰዎች ባፋቸው ሞተች አሉ፣ ግን ሰዎች ደግሞ መተው አለች አይተናታል ሲሉ አታላችሁኛል ብለህ ከኛ ጎን መቆም ሲገባ ሞታለች ነው አሁን የምትለው አንተ። ያ ነው ትልቁ ስህተት። አየህ አታላችሁኛል እቺ ልጅ እያለች ለምን እንዲያሰራችሁኝ ብለህ ከኛ ጎን ሆነ እነሱን መክሰስ ሲገባ እያደረክ ያለው ግን አሁንም እነሱንም የምትከላከለው። ይሄ ነው ትልቁ ስህተት። እኔ ማንንም እኔ ያለሁበት ራሴ ይሄን ራሱ እንትን ባላችሁልኝ እንኳን ሌላ እንትን እኔ ለራሴ የማልሆን ሰው ነኝ። እንኳን ለሰው እንትን ምል ስለነሱ ምን አገባኝ? እኔ ስለራሱ ይመለከተኛል እንዴ? አሁን አንተ ዛሬ መታ የተናገረችው ልጅ ሰምታታል። ከ14 ቀን በፊት ለ9 ቀን አብሬያት ነበርኩ ብላ ተናግራለች። ይሄን ስትሰማ ምን ተሰማ? ለ9 ቀን ማለት የዛሬ 14 ቀን ሳውዲ ገብታለች ልጅቷ። ኦሮሞ ልጅ ነች። ለ9 ቀን ሃኒን አምጥተዋት ለ9 ቀን እሷ ጋር ነበረች ማለት ከ24 ቀን በፊት መታ ለ9 ቀን እሷ ጋር ቆይታ የዛሬ 14 ቀን ተለይታት መጣለች። ያን ስትሰማ ምን ተሰማ? አሁን እኔም ካንተ ነው የሰማሁት። እኔ ላይቭ ላይ አምጥቻታለሁ እኮ ልጅቷን መስክራለች። በኦሮሞ ናት። ያውም ስምሽን ከዛሬ በኋላ ብትጠሪ ሃና ካሉሽ አይደለውም ሄለን ነኝ በይ ተብላ ኦሮሞ ዋጋ ሲያረጓት እንዴ እቺ ልጅ እኮ አሁን ልለቃት ነው ብትናገር ሲል እቺ እኮ ኦሮሞ ናት እንዳውም ትገላታለች ነው ያሏት። ሁለት ደቂቃ አስጠኝማ አንዴ ደቂቃው የገጠር ልጅ ሁሉም ሰው ስለሚጠይቀው ልጁም እየተጨናነቀ ነው። እሱን ምን እንረዳው ባከል። ልጁ ማን ነው ላንተ ደውሎ ነው ልጅቱ ሞታለች ብለህ ነገር ያለክስ በስልክ ተደውሎ ነው ወይስ ማን ነው የነገረው ላንተ? እንዴት እንደዚህ መሞቷን የነገረን? መሞቷን አንተ እንደታወቅ ባይናህ ላይ ይሄም ልጅቱ በጤናዋ ስለሆነች ማን ነው ይሄን ነገር እኮ እኛ አሁን ትመጣለች ብለን ተጠበቅንበት ቦታ ላይ ጠይቀናቸዋል። ገባኸኝ አይደል? ምን አሏችሁ? ልጅቷ ስንል ሂዱ አሉን። ዝም ብላችሁ ሂዱ አሉን። ገባህ? እዛ ቦታ ላይ ማንም ሰው ሂድ ሲባል የሚሄድ ነው ወይ እምቢ ማለት አልችልም፣ አልሄድም ማለት አልችልም። ታዛዥ ነኝ። እሺ ብዬ ነው የሚሄደው። ወደፊት ሄድን ቢጋላጓ እንደደረስን ሁላችንም አንድ ላይ ነው ቁጭ ብለን የተነገርነው። ኦኬ በስልክ ተዋና ያዘላት ያጎቴ ልጅ አለ። ከዛ ነገሩን። በቃ ይሄ ነው የተፈጠረው ነገር። በስልክ ደውለው አይደለም የነገሩህ መሞቷን? አይደለም። ኦኬ ልጅቱን ይዘዋት የመጧት እዛ ከጎናቸው የደፈሯት ሰዎች ልጅቱን ሲመልሷት ማን ነው እናንተን ይዟችሁ ሄደው ወደዛ? ወዴት? ወደ የመን ወደ ድንበሩን ቆርጠን ካበቃን በኋላ እነዛው መሪዎቹ ናቸው አራቱም ይዘውን የሄዱት ሁሉም ማለት ነው። የሆነች ልጅ እንደውም ደክማባቸው የሌላ ሰው ትሁን ተየት እንደመጣ ያላቅም እዛው ድንበሩ ላይ ግን የሆነች ልጅ ከኛ ጋር ሄዳለች። እንደዚህ እየደከመች እሷን ራሱ ቀስ አድርገን ነው ይዘን የገባነው። ሃንየን ሲይዙ እሷን አሳልፏት እሷን ለቀቋት ማለት ነው። ታዝ ላይ መጣችሁ ማለት ነው። በእግሯ ነው ሄደችው። እሷ እንኳን በእግሯ ነው በቃ ቁጭ እያለች ተነሽና ሂጂ ከፈለግሽ እያሏት እኔ ሌላ ሰው ትሁን የምንቱን አላቅም። እዛ ቦታ ላይ ግን ከለሯ ምን አይነት ነው? ቀይ ነች፣ ቀይዳማ፣ ጥቁር ነች? ከለሯ ምንድን ነው? ልጅቷ
የመጣችው ቀይ አይደለችም የሆነ ጸይም ያለች እንደ መጥቆርም ያለች ልጅ ነች ግን ትግሬ መሰለች አማርኛ የምታወራ አይመስልኝም አይ አሁን ጧት ከተጠየቀው በስልክ ጋር አንድ የሆነው ነገር ያንተ ይሄ ነው አንዱ ምሳሌ ልጅቷ ላይ መጣችው ጥቁር ነች ያኒ ደግሞ እግሯ ቀይ ነው እንደምታስ አሁን እዛ ላይ ያልሄድኩበት ነገር ሚኪ ምን መሰለ ልጁ የጀዋህ ልጅ የሚባል ከኛ ጋር የመጣ የለም ምን ነገር ገመዱ ጋር ቪዲዮ ቀርጿል ለሚለው ውሸት ነው አልቀረስኩም ምንም ነገር ነው ስልኬ የሱ ስልክ ተመልሷል ይሄም ውሸት ነው ስልካችን የሁላችንም ተወስዶ ነው እንደገና በኋላ የሰጡን እሱ ልጠይቅህ ነበር መለስከው የሌሎቹን ስልክ ይዘው ያንተም ስልክ መልሰውልሃል እየተባለ ነው ይሄ ውሸት ነው ልጁን አምጡትና እኔም የምጠይቀው ጥያቄ ነው እሺ ሃንዬ ስልክ በስልክ ስትቀርጻትኝ እንዳትፖስተው እኔ አሁን እንዲሁኝ መፖስት አልፈልግም አገር ቤት በሰላም ስንገባ እዛኔ ነው የምትለቀው ብለሃለች የቀረጽከው ቪዲዮ ግን አይደል የገመዱን ሳይሆን ሌላ ቦታ ላይ የቀረጽከው እኔ ቪዲዮ ስቀርጽ እንዳታስገባኝ ነው ያለችኝ የሆነ ግን ቅንጭላቷ ገባ ብሎ ነበር አንድ ቪዲዮ ላይ እሷ አለኝ እንደውም አይታችሁታል ከፊት ለፊት ያሉት ናቸው እያላችሁ ነበር እሷ አይደለችም ያቺ ከጎኔ በኩል ያለችው ልጅ ነበረች እሷ ማለት ነው ኦኬ ከነዛ ደግሞ የሌላ ደላላ ናቸው ይሄ ምንድነው ስሙ እሱን ጭንቅላቷን ታሳየናለህ ፕሊዝ አዎ አለ ማውራት ይቻላል እድል ትሰጡኛላችሁ ወዳጆች እስቲ አንድ ጊዜ የገጠር ልጅ ያ ቪዲዮ የሷን አጽም ያሳዩበት ቪዲዮ ቦታው ያው ነው የዛን አሁን የነበረው ገመድ የሆነ የጨርቅ ምናምን ነው ገባህ አይደለ ደሞ ራቅ ተደርጎም ስላልተቀረጸ አሁን ራቅ ብሎ የተቀረጸ ነገር ነው እኔ ማወቅ የምችለው ሌሎቹም አሁን እንደዚህ አስገብተህ መጠየቅ ትችላለህ ይሄ ነው እንዴው ቦታው አለየልህም ሰያ ፎቶውን ከኋላ እንደተጀመረ አውቀዋለሁ ከኋላ የተጀመረ መሆኑ አሁን ከኋላ ያለው መንገዱ እንደዛ ነው የመጣንበት የሆነ ውሃ ምናምን የሆነ ለምጨቅ ያለው ነገር ነው ስንመጣ ማለት ነው ከዚህ ከሳውዲ ስንገባ ወደዛ ሰያ ባካቸው የፎቶውን ነገር በጣም ወሳኝ ነው ጭንቅላቷ ይታያል ስላለ ያቺን ጭንቅላቷን ስክሪንሻት አድርጎ እዚህ